ብዙ ሰው የደወል ድምፅ ስሰማ ወይ ትምህርት ቤት አሊያም ቤተክርስቲያን ትዝ ሊለው ይችላል። የልብ ቅርጽም ስመለከት ከፍቅር ጋር የማያያዝ ዝንባሌ ይስተዋላል። ይህ ክላሲካል ኮንዲሽኒንግ ይሰኛል። ሰዎች የልምድ ውጤቶች፣ የልምምድ ትሩፋቶች መሆናችንን የሚገልጽ የሚያስረዳ ካንሰፕት ነው። ለርንድ ሄልፕለስነስ የተባለውን ኤክስፐሪመንት አጠር አድርገን ቀጥሎ እንመለከታለን። ይህ የለርንድ ሄልፕለስነስ ኤክስፐሪመንት የተደረገው በ1967 ዓ.ም በፔንሲልቫኒያ ዩኒቨርሲቲ ማርቲን ሴሊግማን በሚባል እውቅ ሳይኮሎጂስት ሲሆን የዚህ ጥናት ዓላማም የነበረው በኢቫን ፓቭሎቭ የተፈጠረው ክላሲካል ኮንዲሽኒንግ የሚባለው ቲዮሪ ድጋሚ በተግባር ለመመልከት ነበር ዓላማ አድርገው የተነሳው ማለት ነው። መግቢያ ላይ እንዳልኩት ክላሲካል ኮንዲሽኒንግ ማለት ሰዎች የልምድ ውጤቶች፣ የልምምድ ትሩፋቶች ነን የሚለውን መሰረታዊ ሀሳብ በሌላ ቦታ በሌላ ሳብጀክት ወይም ፓርቲሲፓንት ላይ ለማረጋገጥ ነበር። ይሄ ለርንድ ሄልፕለስነስ ኤክስፐሪመንት በፔንሲልቫኒያ ዩኒቨርሲቲ ውስጥ በሳይኮሎጂስቱ ማርቲን ሴሊግማን የተደረገው ማለት ነው። ሴሊግማን ምንድን አደረገ? ለውሻ መጠን የምትበቃ ቦክስ ሳጥን አዘጋጅቶ ከዛች ሳጥን ውስጥ ወይም ከዛች ቦክስ ውስጥ ደወል እና የኤሌክትሪክ መስመሮች ዘረጋ። ደወል አለ ቦክስ ውስጥ እና የኤሌክትሪክ መስመሮች ሽቦዎች ማለት ነው ዘረጋ። ከዛ በኋላ ደወል እየደወለ ውሻውን ሾክ ማድረግ፣ ውሻው ላይ መጠነኛ ንዝረት መልቀቅ ጀመረ ማለት ነው። ልክ ደወል ይደውላል፣ ዴን ውሻው ሾክ ይደረጋል ወይም በኤሌክትሪኩ ንዝረት እንዲነካ ይደረጋል። በተደጋጋሚ ያ ከተደረገ በኋላ ይህንን ከቀጠለ በኋላ ማርቲን ሴሊግማን ውሻው የሆነ ቀን ምንድን ሆነ፣ ልክ የደወል ድምፁን ብቻ ስሰማ ቀጥሎ የሚመጣው ከዚህ በፊት በለመደው ሾክ መደረግ ስለሆነ መረበሽ፣ ቦታ ለመቀየር ወዲያ ወዲህ ማለት የመረበሽ አይነት ስሜቶች ውሻው ላይ ተመለከተ ማለት ነው። ሾክ ሳይደረግ አስተውሉ። ሾክ አልተደረገም። ከዚህ ቀደም ስለተደረገ ብቻ ደወል እየተደወለ ሾክ ስለተደረገ ከደወሉ በኋላ ወይም ንዝረት፣ መጠነኛ የኤሌክትሪክ ንዝረት ስለተለቀቀበት ደወሉን ብቻ በማድመጥ ቀጥሎ የሚመጣው ከዚህ በፊት የተማረው ሾክ መደረግ ስለሆነ ብቻ መደንገጥ ጀመረ። አክቹዋሊ ሾክ ሳይደረግ ማለት ነው። ይሄ ምንድን ሆነ ማለት ነው? አሶሺየት ማድረግ ጀመረ። የደወል ድምፁንና የኤሌክትሪክ ንዝረት መለቀቅን ወይም ሾክ መደረግን አሶሺየት አደረገ፣ አገናኛቸው ወይም ኮንዲሽኒንግ ይለዋል ኢቫን ፓቭሎቭ። የኤክስፐሪመንቱ የመጀመሪያው ዙር ከላይ እንደጠቀስኩት እንዳነሳሳሁት ካለቀ በኋላ ክፍል 2 ደግሞ ምንድን አደረገ ማርቲን ሴሊግማን የጥናት ቡድኑ መሪ ማለት ነው። ውሻውን ትንሽ ሰፋ ባለ ቦክስ፣ ሰፋ ባለ ሳጥን ውስጥ አረገና ያንን ሳጥን ለሁለት ከፈለው። ሁለት ሰክሽን ያለው፣ ሁለት ክፍል ያለው፣ ሁለት ሩሞች ያሉት ሰክሽን አረገ። አንደኛውን ክፍል በኤሌክትሪክ ንዝረት የተሞላ እንዲሆን ሽቦዎች ያሉበት አረገ። አንደኛው ባዶ ሆነ። መሀል ላይ ለውሻው ያን ያህል ለመዝለል ማያስቸግር አይነት መሰናክል አስቀመጠ። ውሻው ኢዚሊ በቀላሉ ዘሎ ወደዛኛው ወደ ሰላማዊው ምንም የኤሌክትሪክ ሾክ መስመሮች ወደ ሌሉበት እንዲሻገር የሚያስችል አደረገ፣ መሰናክል ማለት ነው። ከዛ በኋላ ምንድነው እሱ ኤክስፔክት ያደረገው? ከአንደኛው ሩም ከአንደኛው ሴክሽን የኤሌክትሪክ ንዝረቱን እንዳለ ሲገነዘብ ውሻው ወደ ሌላኛው ይዘላል ብሎ ነው ኤክስፔክት አድርጎ ያንን ያደረገው። እና ምንድን ሆነ? ከዛ በኋላ ውሻውን ካረገ እና ንዝረቱ ካለበት ሴክሽን ካረገው በኋላ መጠነኛ ሾክ ለቀቀበት። ኤሌክትሪፋይድ ከሆነው ሴክሽን ማለት መጠነኛ የሆነ ንዝረት ጨመረበት። ስለቅ ውሻው ቁጭ አለ። መሰናክሏን ዘሎ ወደዛኛው ማለፍ ለሱ በጣም ቀላል ነው፣ ግን ቁጭ አለ። ወደ ሰላማዊው ሩም፣ ወደ ሰላማዊው ሴክሽን፣ ወደ ሌላኛው ሩም ለመሻገር ምንም ጥረትም አላረገም። እንዳለ እዛው ችግር ውስጥ፣ እዛው ሾክ ውስጥ፣ እዛው ኤሌክትሪፋይድ ከሆነው ሩም ሴክሽን ውስጥ ቁጭ አለና እንዳልኳችሁ የሴሊግማን ኤክስፔክቴሽን ምንድን ነበር? ወደ ሌላኛው ያመልጣል ብሎ ነበረ፣ ግን ቁጭ አለ። ከዚህ በኋላ የጥናት ቡድኑ ውሻው ለምንድን ነው ቁጭ ያለው፣ ለምን ወደዛኛው ወደ ሰላማዊው ሩም አልዘለለም፣ ዘሎ አላለፈም በሚለው ዙሪያ አንዳንድ ሳይንሳዊ መላምቶች ወይም ሃይፖቴሲሶች ሊሰጥ ተገደዋል። በእርግጥ ሃይፖቴሲስ ብቻ ሳይሆን በኋላ ላይም በተግባር አይተውታል። ለምን አልዘለለም፣ ለምን ከዛኛው ኤሌክትሪፋይድ ከሆነው ሩም እየነዘረው ሾክ እየተደረገ እያመመው ለምን ቁጭ አለ በሚለው ዙሪያ
የተሰጠው የመጀመሪያው እንትን ምንድነው ሃይፖቴሲስ ምንድን ነበር? ውሻው ከዚህ ቀደም መጀመሪያ ላይ በክፍል 1 ካየነው መጀመሪያ ያየነው አለ አይደል? ደወል እየደወለ ከዛ ሾክ መደረግ የኤሌክትሪክ ንዝረት መልቀቅ ብለን ያየነው አለ። በዛ ስላመነ ነው። በዛ ስላመነ የደወል ድምጽ ሲሰማ ቀጥሎ የሚመጣው ሾክ መደረግ እንደሆነ ንዝረት እንደሚለቀቅበት ስላመነ ወይም ኮንዲሽንድ ስለሆነ አሶሺየት ስላደረገ ያንን የደወል ድምጹንና የሚለቀቀውን የኤሌክትሪክ ንዝረት ብለፋ ባለፋ ምንም የሚለወጥ ለውጥ የለም። ወደዛኛው ሩም ወደዛኛው ክፍል ብዘል ባልዘል ልክ እንደዚህ ሊሆን ይችላል። እዚህም የኤሌክትሪክ ንዝረቱ ያቃጠለኝ ነው፣ እዛኛው ላይ ቢሄድም ተመሳሳይ ነገር ነው ሊገጥመኝ የሚችለው ብሎ በማሰቡ ነው ያለው የጥናት ቡድኑ። እና ይሄ እንዴት ተረጋገጠ ካላችሁኝ ሌላም ከዚህ ሪሰርች በዚህ ኤክስፐሪመንት ላይ ያልተሳተፈ ራንደም ውሻ አምጥተው ኤሌክትሪፋይድ ከሆነ ሩም አስቀመጡ። በኤሌክትሪክ ንዝረት ከተሞላው ሩም ሲያስቀምጡት ውሻው ወዲያውኑ ወደዛኛው ዘለለ። መሰላክኗን ትንሿን አልፎ ማለት ነውና ወደዛኛው ወደ ሰላማዊ ሩም ዘለለ። ስለዚህ በዚህ ታወቀ ማለት ነው። እንግዲህ ይሄ ሁኔታ ነው ለርንድ ሄልፕለስነስ የተባለው። ጥናቱንም ኤክስፐሪመንቱንም ለርንድ ሄልፕለስነስ ያሰኘው ማለት ነውና ሰዎችና እንስሳት በሆነ የህይወት አጋጣሚ ለአሉታዊ ድርጊቶች ለአሉታዊ የህይወት አጋጣሚዎች ከተጋለጡ በኋላ ኦልሬዲ ከተጋለጡ በኋላ ከዛ ለመውጣት ብዙ ጥረት ላያደርጉ ይችላሉ ነው። ቢኮዝ ኦልሬዲ ህይወት ያሳረፈችባቸው አለንጋዎች ዘለግ ላለ ጊዜም ስለሆነ ወይም ኦልሬዲ ስለሰበራቸው ትከሻቸውን የጽናት የትዕግስት እንትናቸውን ተፈታትኖት በደንብ ስላደቀቀው በወቅቱም በአእምሯቸው ምስል ላይ ይሄ ረዳት አልባነት እንዲሰማቸው ስለተደረገ ያ ሚሞሪም ብሬናቸው ላይ ስላለ ወይም በጥናቱ ቋንቋ ሄልፕለስ እንዲሆኑ በወቅቱ ስለተሰማቸው ብለፋ ባለፋ በሞክር ባልሞክር አይነት ሀሳብ ውስጥ አይነት የቲንኪንግ ፓተርን ውስጥ ይገባሉ ነው ማርቲን ሴሊግማን እያለን ያለውና ይሄ የበሰበሰ ዝናብ አይፈራም አይነት አባባል ይገልጸዋል። በቃ ምንም ሄልፕለስ ነኝ፣ ምንም ኦልሬዲ የማውቀው ዝናብ ነው እየዘነበ ያለው በቃ አይነት ነገር ወይም የ40 ቀን እድሌ የ80 ቀን እድሌ ብለው ሰዎች አንዴ መጥፎ የህይወት አጋጣሚ ከደረሰባቸው በኋላ በቃ የ40 ቀን እድሌ ነው የ80 ቀን እድሌ ነው ብለው ሌሎች ኦፕሽኖችን ፊገር አውት ለማድረግ ሌሎች ኦልተርናቲቮችን አይቶ ለመውጣት ብዙ ጥረት የማድረግ ጉጉቱ ሲያንስ ጠፋ ነው እንግዲህ ለርንድ ሄልፕለስነስ የሚባለው። እና እኔ ትንሽ እንደ ዘርፉ ባለሙያ ያለኝ ካንሰርን ምንድነው በዚህ በለርንድ ሄልፕለስነስ ኤክስፐሪመንት ላይ ውሻው ኮፓፕ ለማድረግ ከንዝረቱ ጋር ሾኩ እየተለቀቀበት ለመቋቋም ያደረገውን ጥረት አካቶት ቢሆን እንዴት ያለ ሙሉ ኤክስፐሪመንት ይሆን ነበር ብዬ አስባለሁ። ለራሴ ኢምፕሊኬሽኑ ለሰውም ስለሆነ ማለት ነው። እና ውሻው ላይ የተሰራው ለሰው ዳይሬክትሊ በጣም በሚገርም ሁኔታ ኢምፕሊኬት ሊደረግ ስለሚችል ውሻው የተጠቀማቸው መቋቋሚያ ዘዴዎች ተጠቅሶ ቢሆን ለሰዎችም አሁን ላይ ሪኮመንድ ለማድረግ ያመች ነበር እላለሁ። የግል ምልከታዬ ነው። ቻው።